ህይወታችሁ ያደረጋችሁት ረጅሙ የአውሮፕላን በረራ ስንት ሰዓት ነው? በምቾት ተቀምጣችሁ ምግብና መጠጥ እየቀረበላችሁ ቪዲዮ እያያችሁ ሙዚቃ እየሰማችሁ ያደረጋችሁት ጉዞ ሰልችቷችሁ ያውቃል? ዛሬ የምነግራችሁ ግን ፓስፖርት ሳይዙ ትኬት ሳይቆርጡ ወንበር ሳይዙ የተደረገ የ11 ሰዓታት የአውሮፕላን በረራ ነው። ዛሬ ከአውሮፕላን የዘለሉ ሁለት አሳዛኝ አፍሪካውያን ወጣቶች እውነተኛ የስደት ታሪክ እነግራችኋለሁ። ይህ ከተለመደው ውጪ እጅግ አደገኛ በሆነ መንገድ ከደቡብ አፍሪካ ጆሃንስበርግ እንግሊዝ ለመግባት የተደረገ አደገኛ ጉዞ ነው። ስደት በባህር፣ ስደት በባቡር፣ ስደት በእግር፣ ስደት በመኪና እንዳለ ሁሉ ስደት በአውሮፕላንም አለ። የእነዚህ ወጣቶች የስደት ጉዞ ግን በአውሮፕላንም ቢሆን ፓስፖርት ይዘው ትኬት ቆርጠው ወንበር ይዘው በክብር አልነበረም። ይልቁንም በአውሮፕላን ሆድ ዕቃ ውስጥ እንደ ዕቃ ከዕቃም በታች በሆነ መልኩ ተደብቀው ገብተው ነው እንጂ። ታዲያስ እንዳለሙት ተሳካላቸው ወይንስ ህልማቸው መና ሆኖ ቀረ? ውድ የዩቲዩብ ቻናል ተከታታዮቼ እስከ መጨረሻው አብራችሁ የምትቆዩ መልሱን የምታገኙት ይሆናል። ይህንን ብቻ ሳይሆን በቀጣይነት ጠቃሚ መረጃና ተመሳሳይ ቪዲዮ እንዲደርሳችሁ ሰብስክራይብ፣ ላይክ እና ለወዳጆቻችሁ ማጋራት፣ ኮሜንት ላይ ሐሳባችሁን ማስቀመጥ አብሮነታችሁን ስለምታሳዩኝ ከወዲሁ አመሰግናለሁ። ታዳጊው ጀስቲን እንደ አውሮፓውያን አቆጣጠር በ2011 በ15 ዓመቱ እናቱን በሞት ሲያጣ ወላጅ አልባ ብቻ ሳይሆን ቤት አልባም ሆነ። እናቱ በሞት ስትለየው ትታለት የሄደችው ምንም ነገር አልነበረም። ምግብ፣ መጠለያ፣ ልብስ የመሳሰሉት መሰረታዊ ፍላጎቶችን ለማሟላት ያገኘውን እየሰራ ቢሞክርም ህይወት ፈቅ አላለችለትም። በዚህ መልኩ እስከ መቼ እንደሚቀጥል አለማወቁ የበለጠ ተስፋ ሳጣው። የተሻለ ነገን ማየትም ሩቅ ሆነበት። በሌላ በኩል ጓደኛው ካርሊቶ ሞዛምቢክ ተሰዶ ጆሃንስበርግ ቢገባም ድህነትና መገለል የማይለዩት እንደ ጥላ ሆኑበት። እነዚህ ሁለት ወጣቶች ታዲያ ያላቸው ብቸኛ እድል ካሉበት ሀገር ወደ ተሻለ ሀገር መውጣት እንደሆነ ይገነዘባሉ። ቁጭ ብዬ ሞትን ከምጠብቅ እየሞከርኩ ብሞት ይሻለኛል ብሎ እንኳን ለመሞከር ለማሰብ እንኳን የማይቻል ነገር አሰቡ። ከጓደኛው ካርሊቶ ጋር በመሆን በአውሮፕላን ውስጥ ተደብቆ ወደ እንግሊዝ ለመሄድ ይወስናሉ። ስለ ጉዟቸው ምንም አይነት ዕውቀት ሳይኖራቸው ድፍረትና ከፍተኛ ፍላጎትን ብቻ ይዘው መሄዳቸውንና የተሻለ ኑሮን አስበው ጨከኑ። ለንደን ሲገቡ ካርሎት ዲጄ መሆን እንደሚፈልግ ጥቂት ዓመታት ከሰራ በኋላም ቤተሰቦቹን ወስዶ ጥሩ ህይወት እንደሚኖር ህልሙን መኖር እንደሚጀምር ያጫውተዋል። ሰኔ ወር 2015 ጠዋት ንብረትነቱ የእንግሊዝ አየር መንገድ በሆነው ቦይንግ 747 አውሮፕላን መነሻውን ከደቡብ አፍሪካ ጆሃንስበርግ አድርጎ ወደ እንግሊዝ ለንደን ሲያደርግ ከ109 መደበኛ ተሳፋሪዎቹና የበረራ ቡድን አባላት ውጪ ሌሎች ሁለት ወጣቶች መያዙን ማንም አልጠረጠረም። 11 ሰዓት ለሚፈጀው በረራ የደቡብ አፍሪካ ምድርን ለቀቀ። ሁለቱ ወጣቶች ታዲያ እንዴት አሰቡት በሚያስብል መልኩ በአውሮፕላኑ ግራና ቀኝ ጎማዎች ላይ በመንጠልጠል ወደ ውስጥ ገብተው ይተጣጠፋሉ። አውሮፕላኑ ያለምንም እንከን የጆሃንስበርግን ምድር ለቆ አፍንጫውን ወደ ሰሜን አቅርቶ ጉዞ ይጀምራል። ወደ ታች በተውት ምድር ላይ ቤቶች፣ መኪኖች፣ ህንፃዎች እያነሱ ሲሄዱ ከሩቅ ይታያቸው ጀመር። አዎ ተሳካልን፣ አደረግነው ተባብለው ተደሰቱ። እቅዳቸው አውሮፕላኑ ሊያርፍ ጥቂት ደቂቃ ሲቀረው እንግሊዝ ምድር ላይ ለመዝለልና ጥገኝነት ለመጠየቅ ነበረ። በአውሮፕላን ሆድ ዕቃ ውስጥ ተደብቀው እንጂ ለሰዎች ባልተዘጋጀ በቂ አየርና ንፋስ በሌለበት ሞተሩ ከሚተፋው ወላፈንና በጎማው መሃል ተለጥፈው 11 ሰዓት አስቸጋሪ በረራ አደረጉ። የአቪዬሽን ኤክስፐርቶች እንደሚናገሩት በዚያ ሙቀትና አየር በሌለበት ሁኔታ የሰው ልጅ 11 ሰዓታት ሊበር አይችልም። ከ22 ጫማ ከፍታ በላይ ለሞት የሚዳርግ የኦክሲጅን እጥረት ያጋጥማል። ቴምፕሬቸሩ -80 ዲግሪ ፋራናይት ይደርሳል። ኦክሲጅን የለም። የሞተሩ ግለት ይፋጃል። ከፍተኛ ቅዝቃዜ አውሮፕላኑ በበረራ ወቅት የሚያደርግበት ከፍተኛ ቅዝቃዜው እስከ 60 ዲግሪ ሴንቲግሬድ ይወርዳል። የኦክሲጅን እጥረት በዚያ ከፍታ ላይ ያለው አየር በጣም ስስ በመሆኑ ለመተንፈስ ያስቸግራል። ሌላው አደጋ በጎማው መጨፍለቅ ነው። አውሮፕላኑ ተነስቶ ጎማዎቹ ወደ ውስጥ ሲያስገባ የተደበቁት ልጆች የመጨፍለቅ እድላቸው በጣም ከፍተኛ ነው። ደማቸው ሊረጋ፣ እስትንፋሳቸው ሊቆም ሆነ። ኦክሲጅን የለም። ተንባ በብርድ ብዛት ራሱን መሳት ጀመረ። ጓደኛው የካርሊቶ እጅ እየላላ መጣ። በዚያ ጨለማና የሞት ድምጽ በሞላበት የጎማ ውስጥ ክፍል ተንባ ጓደኛውን ድምጽ ለመጀመሪያ ጊዜ ሰማ። ሰው እንዴት ከዚያ ከፍታ ወደ ታች ራሱን ይወረውራል? ለመሞት አይደለም፣
ለመኖር የተሻለ ኑሮ ለመኖር ምን ሊያጸናው ይችላል? ምንስ ያጽናናዋል? ቤተሰብ፣ እምነት፣ ተስፋ፣ የተሻለ ህይወት። አብራችሁ የምትቆዩ የምታገኙት አንዳች ነገር አይጠፋምና ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ እና ላይክ ለወዳጆቻችሁ ማጋራት እንዳይረሳ። ኮሜንት ላይም ሐሳባችሁን በማስቀመጥ አብሮነታችሁን አሳዩኝ። እነዚህ ጓደኛሞች ከአውሮፕላን ዘለው በደህና ቢተርፉ እንኳን የአቪዬሽንን ህግ በመጣስ መቀጣታቸው አይቀርም። ህይወታቸውን ለአደጋ አጋልጠው አሁን ያስፈልገናል የሚሉትን ነገር ብቻ አደረጉ። ከ11 ሰዓት የአውሮፕላን በረራ በኋላ አውሮፕላኑ ለማረፍ ፊቱን ሲያዘቀዝቅ ባሉበት ስቃይ ሆነው ታወቃቸው። የመዝለያ ጊዜያቸው እንደተቃረበ አወቁ። የመጨረሻዋ የውሳኔ ቅጽበት ላይ ደረሱ። ቀድሞ ከአውሮፕላኑ የዘለለው ከ10 እስከ 20 ጫማ ርቀት ላይ ነበረ። እድለኛ አልነበረም። የለንደን ህንፃዎች አንዱ አናት ላይ ወደቀ። ወዲያውኑ ነበር ህይወቱ ያለፈው። ለመኖር ለተሻለ ህይወት የታቀደው ስደት አንዱን ለሞት አንዱን ለቋሚ አካል ጉዳት ዳርጎ በዚህ መልኩ ተደመደመ። ሲወድቅ በአቅራቢያው የነበሩ የዓይን እማኞች እንደተናገሩት ከሆነ ከኤቨረስት ተራራ ላይ የወደቀ ነው የሚመስለው አሉ። መላ ሰውነቱ በረዶ ሰርቷል፣ በደም ተለውሶ መተንፈስ ያቆመ ይመስላል ይላሉ በቤቱ አቅራቢያ ወድቆ ያገኘው የዓይን እማኝ ሁኔታውን አስታውሶ ሲናገር። ዛሬ ላይ የሰውነቱ በርካታ ክፍሎች ተጎድተው በክራንች እርዳታ የሚራመደው አዲስ ነገር፣ አዲስ ቋንቋ፣ አዲስ ባህል፣ አዲስ ሀገር፣ አዲስ ማንነት፣ አዲስ ጽናት፣ ከዛ ሁሉ በኋላ የመኖር ጉጉት በስነ ልቦናና በአካል ስብራት ጋር የእድሜ ልክ አካል ጉዳተኝነቱን ይዞ ኑሮውን በስደተኞች ካምፕ ይመራል። ተምባ ከዓመታት በኋላ ለጋዜጠኞች በሰጠው ቃለ መጠይቅ አውሮፕላን ውስጥ ሲገቡ ሊሞቱ እንደሚችሉ ያውቁ እንደነበር ተናግሯል። ሆኖም በደቡብ አፍሪካ የነበረባቸው ድህነት ከሞት የከፋ መስሎ ስለታያቸው ለድል ወይም ለሞት ቆርጠው ተነሱ። ጓደኛው ካርሊቶ ሲወድቅ አላየውም ነበር። ምክንያቱም እሱም በቅዝቃዜው እና በኦክሲጅን እጥረት ምክንያት ራሱን ስቶ ነበር። ተምባ በአሁኑ ወቅት በሊቨርፑል እንግሊዝ ውስጥ እየኖረ ያችን ሌሊት ሲያስታውስ እንደዚህ ይላል። እኛ የፈለግነው የተሻለ ህይወት እንጂ ሞትን አልነበረም። ድህነት ግን